ትዕይንቱ የሚጀምረው ሩያ በእሳት ተከባ ህይወቷ ልታጣ ሲል ነው። ይህ በእንዲህ እንዳለ ኦመር ወደፊት ለፊቷ ይመጣና ሰው አለ በማለት ይጮኻል። በፍጥነት የወደቀችውንና ወደ ሞት ጣር የደረሰችውንም ሩያ ያገኛታል። ወዲያውም በፍጥነት እሷን በእጆቹ ካስገባ በኋላ እባክሽ ተንፍሺ በማለትም በፍጥነት እሷን ይዞ ለመውጣት ሙከራ ያደርጋል። በመጨረሻም ብዙ መስዋዕትነትን ኦመር ከከፈለ በኋላ ሩያን በሚፈልገው መንገድ ይዟት ይወጣል። እናም ሙሉ በሙሉ ያሉበት ቦታ ይቃጠላል። ኬምሪ አሁን በፍጥነት ወደ እሳቱ እየሄደች ትገኛለች። ይህን እያደረገች ያለችው ለእህቷ ነበር። ሩያን ማዳን አለብኝ በማለት ወደ እሳቱ ለመሄድ ሙከራ ታደርጋለች። ኦዛን ሊያስቆማት ቢሞክርም ልቀቀኝ እያለች ትነጮህበታለች። ይህ በእንዲህ እንዳለ በጣም የምትፈራውና ጨካኟ ባሏ ወደፊት ለፊት እየሮጠም ትመለከተዋለች፣ ወደ እሳቱ ሚስቱ ኬምሪን ፍለጋ። እሷም ከሩቁ እየተመለከተችው ዋሸኝ፣ አንካራ ነበርኩኝ፣ አንካራን ያለሁትን ብሎ ዋሽቶኛል፣ ግን እሱ ከሩቁ እኔን እየተከታተለኝ ነበር በማለት በፍጥነት እህቷን ከማዳን ይልቅ የራሷን ህይወት ማዳን እንዳለባት ገብቷት በፍጥነት እየሮጠች ባሏን ታመልጣለች። ኦዛን ይህን ሲመለከት ይደነግጣል። እንዴት አንድ ሴት ባሏን ልታመልጥ ትችላለች የሚልም ሀሳብ ይገባበታል። ሚስቴ ውስጥ ነው ያለችው አስገቡኝ ብያለሁ በማለት ቢጮህም እንኳን ትሞታለህ እባክህ ተመለስ እያሉ ቢያስፈራሩትም ውስጥ ለመግባት ሙከራ ያደርጋል። በመጨረሻ ግን እሱን ወደ ኋላ መልሰውት መግባት እንደማይችል ይነግሩታል። ኦመር በመጨረሻ ሩያን በውጨኛው በራፍ ይዟት ይወጣል። እናም በዚህ ሰዓት ላይ ይዟት የወጣው በአምቡላንስና እንዲሁም ፖሊሶች ባሉበት ቦታ ሳይሆን ኬምሪ በተደበቀችበት ስፍራ ነበር። በዚህም ሰዓት ላይ ከኬምሪ ጋር ይገናኛሉ። በፍጥነት ውሰዳት ወደ አምቡላንሱ በማለትም ኬምሪ ኦመርና አምቡላንስ ውስጥ ይዟት እንዲሄድ ሩያን ትነግረዋለች። እሱም ይዟት ለመሄድ ሙከራ ያደርጋል። ይህ በእንዲህ እንዳለ ኬምሪ አሁን እህቷን ሰላም መሆኗን ስታውቅ በፍጥነት ካለችበት ቦታ ተመልሳ ትሄዳለች። አሁን ለማምለጥ ዝግጁ ናት፣ ምክንያቱም እህቷ ደህና ስለሆነች። አሊ አሁን ላይ የሚገኘው ከሰሪን እናት ጋር ይገኛል። የሰሪንን ልጅ መኪና ውስጥ ካስገቡም በኋላ አሊ በሌላ በኩል ደግሞ ፍቅረኛውን ቺቼክን ይፈልጋል። ቺቼክን ቢፈልግ በመጨረሻ ኤክሴንደርን አግኝቶት እባክህን ሩያንም ሆነ ቺቼክን አይታችኋል ብሎ በሚጠይቀው ሰዓት ላይ ኤክሴንደር ምን ነገር አለመመልከቱንና እንዳላያት ይናገራል። በዚህም ሰዓት ላይ አሊ በጣም ተበሳይቶ ካለበት ቦታ ይሄዳል። ኤክሴንደር አሁን በጣም ደንግጧል። ቺቼክን የገደላት ኤክሴንደር ነው። ለዚህ ነገሩ እየያዝ ይሆን? እስከ ትዕይንት ፍጻሜ አብራችሁን ቆዩ። ሩያ አሁን ወደ ሆስፒታል በአምቡላንስ ይዛ እየሄደች ትገኛለች። ኦማር እሷን የተመለከታት ነው። ተመልካቾች ኦማር ወይንስ ደግሞ ኤክሴንደር? ለሩያ የሚገቧት ላይክ በማድረግ ኮመንት ላይ ሀሳባችሁን አስቀምጡልኝ። በሌላ በኩል ቼለኒም ቢሆን ሚስቱን አጥቷታል። በዚህም በጣም ተክሶ ይገኛል። ህፃኑም እናቱን እየጠበቀ ነው። እኪናት በጣም እሳቱ እየተስፋፋ ነው። በመጨረሻ ሁሉም ሆስፒታል ደረሱ። ኦዛን ዜና እያቀረበና ለሪፖርተሮቹ የደወለ ባለበት ሰዓት ላይ ኬምሪን ተደብቃ ያገኛታል። በፍጥነትም ወደ እሷ በመሄድ ምን ትሰሪያለሽ እዚህ በማለት ይጠይቃታል። እሷም መደበቂያ እንደሌላትና እዚህ መደበቅ እንደምትችል ትጠይቀዋለች። ይህ በእንዲህ እንዳለ ኦዛንም እሷን ወደ ቤቷ ይዟት ይሄዳል። ኤክሰንደር በመጨረሻ ካለበት ቦታ ላይ ነቃ። አሁን ሆስፒታል ውስጥ ራሱን ያገኛል። በፍጥነትም በህልሙ እናም ደግሞ በእውነተኛ ህይወቱ ያሳለፈውን የእሳቱን አደጋ እያስታወሰም ቺቼክን እንዴት እንደገደላት ያስታውሳል። ቼለኒም ወደ እሱ ጋር በመምጣት ወንድሜ በማለት ይነግረዋል። ወንድሜ አንተ ጠንካራ ነህ፣ ተረጋጋ ኤክሴንደር፣ አንተ ደህና ነህምና ደግሞ ደህናም ትሆናለህ። አሁን የምጠይቅ ነገር ልንገርህ፣ ኬምሪን አይተሃታል? እዛ እሳት ውስጥ ነበረች አልነበረችም? ንገረኝ በማለት ይጠይቀዋል። እሱም እንዳላያትና እንዳልተመለከታት ሲናገር አስታውስ በማለት ይጠይቀዋል። እሱን እዛው እሳት ውስጥ አብራ ነበረች በማለት ይነግረዋል። ሰዓት ላይ ነበር ወዲያው ጥሎት የሚሄደው። እናቱም ከመጣች በኋላ ኤክሴንደር ሩያ ደህና እንደሆነችና ሆስፒታል ውስጥ እንደሆነች ይነግረዋል። ሩያ ደህና ናት በማለትም በፍጥነት ሩያን ለማግኘት እየሮጠ ወደ እሷ ጋር ይሄዳል። ሩያ አሁን የምትገኘው ቺቼክን እየፈለገች ነው። እያንዳንዱ እየተገፉ የሚመጡትን ሬሳዎች እንዲሁም ደግሞ ሰዎችን በመመልከት ቺቼክ ከሆነች እያለች ትጠይቃለች። ግን እስካሁን ቺቼክን ማግኘት አልቻለች። ኦማር እዛው ይገኛል። እናም እሱም ሕክምና ከተደረገለት በኋላ አሁን ወደ ቤቱ መሄድ እንደሚችልና ከ2 ቀን በኋላ ተመልሶ እንዲመጣ ዶክተሯ ትነግረዋለች። ሩያ እያለ ኤክሴንደርም ወደ እሷ ጋር ሊያቅፋትም ሲመጣ ቁም ብያለሁኝ፣ አንተን ማየት አልፈልግም። ለምንድነው ፍቅሬ እንደዚህ የምትይው? የእውነት ላለው በህይወት ብትኖር ይሻላል ቺቼክ። ሩያ ይቅርታ አድርጊልኝ፣ እኔም ስለምታዋዩ ነገር ስለምንም ነገር አላውቅም። እኔ ይቅርታ ልጠይቅሻለሁ። እንደ ሞተች ነው እንደምታስበው? አንተ እንደ ሞተች ነው አይደል ቺቼክ የምታስበው? ከዚህ ኪድ አልፈልግም፣ እባክህን ሂድ በማለት ኤክሴንደርን ሩያ ታባርረዋለች። ኦማ ደግሞ ወደ ሩያ እየተጠጋ አንቺ ደህና ነሽ አይደል? አሁን ደህና ነኝ፣ አንተስ ደህና ነህ በማለት ትጠይቀዋለች። እሱም ወዲያው አሁን ዳግመኛ ህይወት አግኝተሻል፣ እናም ደግሞ ከሞት ድነሻል፣ መጀመሪያውን ታዲያ ከዛም በኋላ ጓደኛሽ ማግኘት ትችያለሽ ስትል ይነግራታል። ይህን ሁሉ ነገር ከሩቁ እየተመለከተ የነበረው ኤክሴንደር አለ አሁን በኦመር ላይ ትልቅ በቀል ይታይበት ነበር። ምክንያቱም ፍቅረኛውን ሩያን እያወራትና እየተነጋገሩና እየተግባቡ ስለነበር ሩያን ወዲያው እዛ ያለችበት ቦታ ኦመር ጥሏት ይሄዳል። ኦመርም ሊሄድ ሲል ቁም አንተ በማለት
ኤክሰንደር ያስቆመዋል። እኔ ነው አሁን አጠጋ በለው ወደ እኔ እስኪ ላወራ እፈልጋለሁ በማለትም እየጠራው አንተ የኔን ፍቅረኛ አድናታል ከሞት መልሰሃታል ይነግረዋል። እኔ ምንም አላደረኩም ማንኛውም ሰው የሚያደርገው ነው ያደረኩት ብሎም ሲናገር ኤክሰንደርም ከኪስ ውስጥ ወረቀት እያወጣ እንካ ያንን ያዘውና ደውልልኝ የምትፈልገውንም ገንዘብ ጠይቀኝ ሲል ይነግረዋል። ኦመርም ወዲያው አመሰግናለሁኝ ለሁሉም ነገር በማለት ፈገግም እያለ ኤክሰንደር ጥሎት ሊሄድ ሲል ቆም እናም ደግሞ ወደ እኔ ና ቶሎ በማለት ይመልሰዋል። በመጨረሻም እንደዛ ከተናገረ በኋላ አንተ ትልቁ ኤክሰንደር ነህ እናም ደግሞ የሩያ ፍቅረኛ ነህ፣ ግን ደግሞ እሳቱ ስትሆንና ልትሞት ስትል ህይወትህን የራስን ህይወት መርጠህ ጥላት ሮጥክ አይደለ? እና ደግሞ እኔ እሷን አዳንኳት። እኔ አዳንኳት የሚመስልህ ድሃ ስለሆንኩኝ አሊያም ለሌላ ነገር ይመስልሃል? ይህ እውነታ ነው። ተመልከት፣ ሰዋዊነት ስለተሰማኝ ብቻ ነው ያዳንኳት እሷ። ስለዚህ ደግሞ ያንተ ገንዘብ ለኔ ምንም አያደርግልኝም፣ አታስፈልገኝም በማለትም ኦመር የሰጠውን ወረቀት ወዲያው ኤክሰንደር ኪስ ውስጥ በማስገባትም ወዲያው ካለበት ቦታ ይሄዳል። ኤክሰንደር በዚህ ነገር እጅግ በጣም ተበሳጭቶ ኦመርን ይመለከተዋል። ኦዛን ኬምሬን እናቱ ጋር ካስገባት በኋላ እማዬ እንግዳ አለኝ እናም ደግሞ እቺ ሴት ናት በማለት ይነግራታል። እሷም ወዲያው እንድታርፍ ከተናገረች በኋላ ልጅ እቺ ሴትዮ ማናት በማለትም ትጠይቀዋለች። እሱም ወዲያው እንግዳዬ ናት እናም ደግሞ ምንም ነገር እንዳትያት ሲል ነግራታል። በመጨረሻም ለኬምሬ የሚሆኑ ልብሶችንና የተለያዩ ነገሮችን ካስቀምጠላት በኋላ እኔና አንቺ ማውራት አለብን፣ ለምን ከባለች ታመልጫለች ሲል ይጠይቃታል። ወዲያውም በዚህ ሰዓት ላይ ኬምሪ እኔ በቃ የምፈልገው ነገር ልንገር፣ በዚህ እሳት ውስጥ እኔ እንደሞትኩኝ እንዲታሰብና በቃ ሞታለች እንዲባል ብቻ ነው ስትል ትነግረዋለች። እሱም ወዲያው ለምን እንደዛ ታስቢያለሽ? ምክንያቱም አንቺ የታላቁ የቼሌኒ ባለቤት ሚስት ነሽ። እናም በዚህ ሰዓት ላይ ትልቅ ዝናና ትልቅ ሀብት አላችሁ፣ እሱም ቢሆን ስልጣን አለው። የምትፈልገውን ህይወት እየኖርሽ አይደል እንዴ በማለት ይቃታል። እሷም ወዲያው ተመልከት፣ እኔ ባሌን አልወደውም። ከብዙ ወራቶች በፊት ደግሞ መድኃኒት አስጀምሮኛል። ሰዎች ሁሉ እኔን እብድ እንደሆንኩኝ እንዲያስቡና የኔን ልጅ ከኔ መንጠቅ ይፈልጋል። እሱ እኔን አያፈቅረኝም። በቃ አለቀ። እውነቱን ተመልከት፣ እኔን እሱ ይደበድበኛል፣ እናም ነፃ እንዳልወጣ አድርጎኛል። ስለዚህ ወደ እሱ ተመልሼ አልሄድም ስትል ታለቅሳለች። በዚህ ሰዓት ላይ ግን ልጇ እንደምታሳዝናትና ልጇን መውሰድ እንደምትፈልግና ልጇ እንደሞተች እንዳታስብ እንደምትፈልግ ትነግረዋለች። ኦዛንም አንቺ የምትፈልጊው ነገር በጣም ብዙ ነው፣ እናም ደግሞ እንደሞተች ሊታሰብ ይችላል፣ ግን ደግሞ የልጅሽን ጉዳይ እርሺው ሲል ይነግራታል። እሷም ወዲያው እንደሞተች እንዲታሰብና ቀለበቷን የሬሳ ቦታው ላይ እንዲያስቀምጥላትና ሞታለች ተብሎ እንዲታሰብ ትነግረዋለች። ሩያ ከአባቷ ጋር ትገናኛለች። እናም እርስ በርስ ከተቃቀፉ በኋላ ወደ ቤት እንድትመጣና አብረው እንዲሆኑ ይጠይቃታል። በዚህ ሰዓት ላይ አሊም ወደ እሷ ጋር በመምጣት ቺቼክን አግኝተሻታል እህቴ በማለት ሲጠይቃትም ቺቼክን እስካሁን አላገኘሃትም? እኔም አላገኘኋትም በማለት እርስ በርስ ሁለቱም ይፈልጓታል። ስለዚህ አልሞተችም በማለትም ፍለጋቸውን ያጠናክራሉ። ፖሊሶች እሳቱን ማን ሊያስነሳው ይችላል የሚል ጥርጣሬ ቀርቦባቸዋል። በዚህም ሰዓት ላይ ምናልባት ሰው ከሆነ ያስነሳው እንፈልገው በማለት እየፈለጉ ይገኛሉ። የሰሊን እናት ቀዶ ጥገኗን እያደረገች ባለችበት ሰዓት ላይ ልጇን ማግኘት አልቻለችም። ስለዚህ ፍለጋ እንዲደረግላት በሁሉም ፖሊስ ጣቢያ ስም ትናገራለች። እንዲሁም ለዶክተሮቹም ለሁሉም ሆስፒታል ታመለክታለች። ሰሊን ትባላለች የሷ ልጅ። ፖሊሶች እያጣሩ ይገኛሉ፣ መረጃዎችን እየሰበሰቡ ይገኛሉ። በመጨረሻ ደግሞ ኦማር ስለ ሁሉም ነገር በጣም አዝኖ ቤት ውስጥ ይገኛል። በሌላ በኩል ከሩያ ፍቅር የያዘውን ሁላ ይመስላል። ሩያ ደግሞ ቺቼክን ከአሊ ጋር እየፈለገች ነው፣ ግን እስካሁን ማግኘት አልቻለችም። ኦዛን በድንገት ለሴኩሪቲዎችና እንዲሁም ደግሞ ለተለያዩ ሰዎች ገንዘብ ከከፈለ በኋላ አሁን ወደ ሬሳ ሳጥን ውስጥ እንዲሁም የሞቱ ሰዎች የተቀመጡበት ስፍራ ላይ ይሄዳል። እናም በመጨረሻ የሴቶቹን መረጃዎች ከቀየረ በኋላና የሚፈልገውን መረጃ ካስገባ በኋላ በመጨረሻ በድንገት የኬምሬን ቀለበት አስቀምጦ ካለበት ስፍራ ይወጣል። ሩያ ከኦመር ጋር በድንገት ሆስፒታል ውስጥ ከተገናኙ በኋላ እስካሁን እንዳላገኘችና ማንንም ሰው መጥቶ ማግኘት እንዳልቻለች ይገባዋል። በዚህ ሰዓት ላይ እሷን አቅፎ ያጽናናት ባለበት ሰዓት ላይ ካሜራማኖች እነሱን ፎቶ ያነሷቸዋል። እናም ያንን ፎቶቸው ይለቀቃል። በሌላ በኩል ቼሌኒ አሁን የሬሳ ምርመራ ክፍል ውስጥ ገብቶ ይገኛል። በዚህ ሰዓት ላይ ባላሰበው ሁኔታ በድንገት አንድን ቀለበት ይመለከታል። ይህም ቀለበት ከሚስቱ ጋር ይመሳሰል ነበር። እናም አውጥቶ ሲመለከተው የኬምሬ እንደሆነ ይገባዋል። በጣም ተበሳይቶ እያዘነም በሚገኝበት ሰዓት ላይ ሬሳ ሳጥን ምርመራና እንዲሁም ዶክተሯ እባክን ተረጋጋ በማለት የሬሳውን መመልከት እንደሚፈልግና እንደማይፈልግ ይነግሩታል። እሱም ወዲያው በዚህ ሰዓት ላይ ከተመለከተ በኋላ የዲኤንኤ ምርመራ እንደሚፈልግና በቀላሉ መሞቷን ማመን እንደማይፈልግ ይነግራታል። በፍጥነት ከዛ ቦታን በመውጣትም ጋዜጠኞች ጥያቄ ይጠይቁለታል። በዚህ ሰዓት ላይ ኦዛን ሁሉንም ነገር የተመለከተ ስለነበርና ጋዜጠኛም ስለነበር ሚስትህ እንደሞተች ታስባለህ እንዴ? ሚስትህ ሞታለች ወይ በማለት ቼሌኒ ይጠይቀዋል። ቼሌኒም ግን ምንም መልስ ሳይመልስለት እጅግ በጣም ተበሳጭቶ መኪና ውስጥ ይገባል። መኪና ውስጥም አስሞ ይተኛል። ጋዜጠኞቹ ሁሉም ሰዎች እሱን ይቀርጹታል፣ ፎቶ ያነሱታል። የሰሊን እናት በመጨረሻ ዶክተር ስለነበረች የሬሳ ምርመራ ክፍል ባለበት ሰዓት ላይና ወረቀቶችን ስታገላብጥ ልጇ ሰሊን እንደሞተች ይገባታል። በዚህም ሰዓት ላይ ወዲያው በፍጥነት ልጇን ሄዳ ትመለከታለች። እናም በዚህ ነገር በጣም ታዝናለች። ኤክሴንደር በድንገት
ትዊተር ላይና እንዲሁም የተለያዩ መረጃ ቦታዎች ላይ የተለቀቀውን ፎቶ ይመለከታል። እናም ፎቶ ማን እንዳነሳውና ኦማር ምን አባቱ ከሩያ ጋር እንደሚሰራ ደውሎ እየጠየቀ ይገኛል። ኤክሴንደርን በጣም ቀንቶ ኦመርን ለማናደድና እንዲሁም ደግሞ ለመበቀል ወዲያው ካለበት ቦታ ይነሳል። ሩያ ስለ ሁሉም ነገርና ኤክሴንደር ቺቺክ ላይ ጥቃት እንዳደረሰባት ማስተዋስ ትጀምራለች። እናም በዚህ ነገር በጣም ታዝናለች። ቺቺክ በህይወት አለች። የቺቺክን በህይወት መኖር የምታውቀው ግን የሰሊን እናት ብቻ ናት። ዶክተር ስለነበረች ለብቻዋ እያከመቻት ትገኛለች። በዚህ ሰዓት ላይ ቺቺክ እንደሞተች አስመስላ ሬሳ ቦታ ላይ ልክ እሷም ኦዛን እንዳደረገው ሬሳው እንዲሁም ደግሞ ሁሉም ነገር ቀይራ መረጃዎችን ታጠፋለች። ይህን ያደረገች ያለችው ቺቺክ በጣም ስለተጎዳችና ማንም ሰው ስለማያውቃት እንዲሁም ደግሞ በአሁኑ ሰዓት ላይ ማስተዋወስ ስለማትችል ቺቺክን ለመውሰድና የልጅ ልጇ እናት እንዲያገኝ ለማድረግ ነው። ኤሌኒ በሚችለው አቅም ለልጁ እናቷ እንዳልሞተች ለመናገር ሙከራ እያደረገ ይገኛል። ግን ህፃኗ ማመን ፈልጋ ስለነበር ውሸትህን ነው እማዬ ሞታለች፣ ቴሌቪዥኖች፣ ጋዜጠኞች እንደዛ እያሉ ነው ስትል ትነግረዋለች። በመጨረሻው አሊ አሁን የሬሳ ምርመራ ክፍል ውስጥ ገብቷል። ፍቅረኛውን ቺቺክን እየተመለከተ ነው። በዚህም ሰዓት ላይ አንድ መረጃ ያገኛል። ይህ መረጃ ደግሞ የቺቺክ ቀለበት ነበር። ልክ ኤሌኒ እንደተሸወደው አሊም ተሸወደ። በዚህ ሰዓት ላይ ዲኤንኤ ምርመራ ከማድረግ ይልቅ ማልቀስን መረጠ። ወዲያውም ኦማርና እንዲሁም ሪያሱን ማጽናናት ጀመሩ። ቺቺክ ሞታለች ብለው አወጁ። ተመልካቾች ድራማው በጣም ውስብስብ ነው። ከዚህስ በኋላ ኬምብሪያ ለመሞቷ ይታወቅ ይሆን? እንዲሁስ ሰሊን እና ቺቺክ ሪቻቸው እንደተቀያየረና ቺቺክ በህይወት እንዳለች አሊና እንዲሁም ሪያ ኦማር ያውቃሉን? ይህ ለሁላችንም ጥያቄ ነው። ሌሎችም አሉ። ተመልካቾች እናንተ ብቻ ቢሆኑ ላይክ አድርጉት። በተረፈ ደግሞ አዳዲስ እና አጫጭር ድራማዎች እንዲቀርቡላችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እስከዚህ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። የዛሬ ትዕይንት ይመስል ነበር።